ሰላም እንዴት ናችሁ? ሁላችሁም ባላችሁበት ሰላም እንድትሆኑልኝ እመኛለሁ። አሁን መቼም በዓል እየተቃረበ አይደለ? በቤቴ ዳጣ እንዴት አድርጌ እንደማዘጋጅ ነው ማሳያችሁ። የሁላችንም የተለያየ ነው አሰራራችን። እኔ ግን እንዴት አድርጌ እንደምሰራ ዛሬ ያሳያችኋለሁ። ግብአቶቹም በጣም ትንሽ ናቸው። ወደ አሰራሩ አብረን እንሄድ። እዚህ ጋር እንግዲህ መጀመሪያውና ዋና ግብአታችን ቀይ ቃሪያ ነው። ይሄን ቀይ ቃሪያ በቤታችሁ ማግኘት የማትችሉ ከሆነ ኖርማሉን ቃሪያ ከገዛችሁ በኋላ ውጭ አርጋችሁ ስታቆዩት ራሱ እንደዚህ እየቀላላችሁ ይመጣል። ግን ያው የማቃጠል መጠኑም እየጨመረ ስለሆነ የሚመጣው ካልፈለጋችሁት ግን እንደዛው አረንጓዴ እንደሆነ በራሱ መስራት ትችላላችሁ፣ እንደ ቆጭቆጭ አርጋችሁ ማለት ነው። እኔ ግን ይሄኛውን ከለሩንም ስለምወደው ብዙ ጊዜ ይሄኛውን ነው መስራት ደስ የሚለኝ። እዚህ ጋር እንደምታዩት መጀመሪያ ቃሪያን ከትፍ ያዘጋጃለሁ። ያው ለመፍጫው እንዲመቸው አነስ አነስ ለማድረግ ያህል ነው። ሌላ ደግሞ የምጠቀመው ዝንጅብል ነው። ዝንጅብል መጠኑን እንደፈለጋችሁ ማብዛትም ትችላላችሁ፣ መቀነስም። እኔ እዚህ ጋር እንደምታዩት ያህል ያደረኩት። ቀጣይ ደግሞ ነጭ ሽንኩርቴንም እዚህ ጋር እንደምታዩት ከትፍ ያዘጋጀዋለሁ። ቀጣይ ደግሞ የድንብላል ቅጠል ነው እዚህ ጋር እየከተፍኩ ያለሁት። ስለዚህ አሁን ያስፈልገኛል ብዬ የማስበውን ሁሉንም ከትፌ ጨርሻለሁ። እዚህ ጋር እንደምታዩት እኔ ቀዩን ቃሪያ፣ ዝንጅብል፣ ነጭ ሽንኩርትና የድንብላል ቅጠልን ብቻ ነው ያረኩት። እናንተ ከዚህ በላይም መጨመር የምትፈልጉ ከሆነ መጠኑን እያያችሁ። አሁን ብዙ ጊዜ ሰው ሲሰራ የድንብላል ቅጠሉን በዛ ያደርጉታል። ኮሰረትም ይጨምራል ብዙ ሰው። እኔ ግን ኮሰረት አልጨመርኩም። እዚህ ጋር ኮሰረት ከፈለጋችሁ መጨመር ትችላላችሁ። ለቅመም ደግሞ ኮረሪማና ጨው ብቻ ነው ያደረኩት። ከዛ እዚህ ጋር እንደምታዩት አንድ ሎሚ ጨምቄ እጨምራለሁ ማለት ነው። ሎሚ ብታረጉበት በጣም ደስ አሪፍ ነው። ጣዕሙንም በጣም አሪፍ የሚያደርግላችሁ፣ ሽታውም ደግሞ ደስ የሚል ይሆናል ቆይታችሁ ስትበሉት ማለት ነው። ከዛ ውሃ እዚህ ጋር እንዳያችሁት በጣም ትንሽ አንድ ማንኪያ የምታህል ውሃን ያደረኩት ለመፍጨት እንዲመቸኝ ያህል ብቻ። ከዛ ብሌንድ አደርገዋለሁ ማለት ነው። አያችሁት አይደለ? እንደዚህ አድርጎ ፈሽቶልኛል። ቀጣይ ወደ ጁሰር ወይ ደግሞ የጁስ መፍጫ ወደ ሆኖ አደርገዋለሁ። ለምን ስሙዝ እንዲሆንልኝ ማለት ነው። ይሄ እዚህ ጋር ያያችሁት ዲፕ እያረጋችሁ ለመብላት አይመችም እና በዚህ ትንሽ ደቀቅ ካረኩስ በኋላ ደግሞ ጁሰር ውስጥ ከትቼ ድጋሚ ፈጨዋለሁ ማለት ነው። ስሙዝ እንዲሆንልኝ ቴክስቸሩ ማለት ነው። ከለሩም ደግሞ በጣም አሪፍ ነው የሚሆነው በዚህ ስፈጩት፣ መልሳችሁ ስፈጩት። አያችሁት አይደለ? በጣም ነው የሚያምረው። የምር ጣዕሙ በጣም ልዩ ነው። በጣም ሁላችንም ወደን ነው ገና በዓል ሳይደርስ ራሱ ልንጨርሰው ነው እና ሁላችንም ነው የወደድ ነው። ከዛ ስቶር ወደማረግበት እቃዬ አድርጌ አስቀምጠዋለሁ ማለት ነው። ከላዩ ያላያችሁት ኦሊቭ ኦይል ትንሽ አድርጌበታለሁ። ለምን እንዲቆይልኝ ስለሆነ የፈለግኩት። እንደዚህ ፍሬሽ ሆኖ እንዳገኘው ኦሊቭ አድርጌ ወደ ፍሪጄ ከተትኩት ማለት ነው። በጣም ነው የሚጣፍጠው። ለበዓል ደግሞ ካሁኑ ሰራርታችሁ ብታስቀምጡ አሪፍ ነው። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ።